34 ቀበሌ አርሶ አደር ጎጣ እንዲቃላድ ጎለልቻ አካባቢ ምኖር ገበሬ ነኝ። ዝሮ በዚህ በክላስተር ጉዳይ ብዙ ስንጠቀምበት ኑረናል። እኛም አዲሳችን አይደለም። ያው ዘንድሮ ብቻ ለእርሻ ድግግሞሽ ተፈጥሮ ትንሽ ስላሸገረን ነው እንጂ ዝግጅታችንን ፊቱንም ጨርሰናል። ማዳበሪያም በቂ ማዳበሪያ አግኝተናል። ሙያተኞቹም ደግሞ ከበፊቱ የበለጠ እየረዱን ያገዙን ነው። እኛም ስራ ውስጥ ገብተናል። ተፈጥሮ ነበር ያስተጓጎለን። አሁን ደግሞ አልሐምዱሊላህ ጥሎልናል። ያው እየዘራን ያለ ነው። ጥሩ ውጤት እናገኛለን ብለን እንጠብቃለን። 34 ነዋሪ ነኝ። ጎጣ እንዲ ነው የምኖርበት። እስካሁን ድረስ ማዳበሪያ ችግር ነበረ። በዘንድሮ ዓመት ትክክለኛ ማዳበሪያ አግኝቻለሁኝ። ምርቱ ጥሩ ነው። ምርቱ በጣም ጥሩ ብዬ ነው የማገኘው እና ፈጣሪ በመታረቁ ምስጋና ያለ ጌታ አቀርባለሁ። በተጨማሪ ለለፋሁበት ውጤት ለመብላት ያብቃኝ። ስለዚህ ግብርናችን በጣም ክትትል እያደረጉ ሙያ እየሰጡን ነው። ሁለተኛ ያረስኩት ሶስተኛ ነው አሁን እንትን ያልኩት። ወደፊትም በዛ አይነት እጠቀማለሁ ብዬ አላማ አለኝ። እስካሁንም ሙያ ነበረ፣ በዛው በሙያ እየተጠቀምኩ ነው። ስለዚህ ለመብላት ያብቃን። እንግዲህ አሁን የመኸር ወቅት የሰብል ስራ እየሰራን ነው እዚህ የተገናኘ ነውና በዚህ በዘንድሮ ክረምት ከምንሰራቸው ስራዎች ውስጥ አንዱ ክላስተር ነው። እንደኛ ቀበሌ የስንዴ ክላስተር ወይም ስንዴ ኮሞዲቲ የምንለው 9 ክላስተር አሉን። የስንዴ ኮሞዲቲ ሙያተኞች በክትትል ሁሉ ጊዜ እየቀረቡ እኛ በአጋጣሚ ቼኛ አካባቢ ጎለልቻ የምትባል አካባቢ መስኖ ልማትም ስላላት መስኖ በበጋ መስኖ ስንዴ ዘርተናል። ብዙ ስንዴ ዘርተናል፣ ተጠቅመናል። ብዙ ውጤትም ጥሩ ውጤትም አግኝተናል። በክትትል ግብርኖቻችን 24 ሰዓት እየተከታተሉን እያስተማሩ ማዳበሪያ እያቀረቡልን የሙያ ገዛ እያደረጉልን ጥሩ ውጤት አግኝተናል። የበጋ መስኖ ስንዴ እና በዛ ትይዩ ደግሞ አሁን ለመኸሩም ደግሞ እንደዚሁ እኛም አዲሳችን ስላልሆነ ስለኖርንበት እየተደጋገፍ ያው ተፈጥሮ አሁን ታርቆናል። አሁን እየዘራን ነው። ጥሩ ውጤት እናገኛለን የሚል በተስፋ እንመኛለን። እንግዲህ እና ምርቱ ጥሩ ነው። የግብርና ክትትሉም በዚሁ አይነት የሚቀጥል ከሆነ በጣም ጥሩ ነው ብዬ ነው ማስተላለፍ። ውጤቱ ጥሩ ውጤት ነው። በአመት በአመት እየጨመረልን እየሄደ ነው ያለው። ውጤቱም ደግሞ አኩሪ ነው። እኛም ያው የሙያውን ሁልጊዜ ስላዘወተር ነው። ሙያውንም ደግሞ በራሳችን ፍላጎትም ጭምር እየሰራው ነው። የሙያተኛ ገዛ ብዙ አንፈልግም። በራሳችንም ጭምር እየሰራው ነው። ግብአት ነበር። ግብአት ዘንድሮ በደንብ ቀርቦልናል። እንግዲህ ወደፊት ያለውን ደግሞ ተፈጥሮ ተስተካከለ ጥሩ ውጤት እናገኛለን ብለን እንመኛለን። ጤፍ ደግሞ 3 ኮሞዲቲዎች አሉን። በጤፍ 158 ሄክታር መሬት እንሸፍናለን። በስንዴ ደግሞ 1140 ሄክታር መሬት እንሸፍናለን። ለዚህም አስፈላጊ የሆኑ በእቅዳችን መሰረት ግብአት በበቂ ሁኔታ አርሶ አደራችን እንዲያወጡ አድርገናል። የግብአት እጥረትም የለብንም። በተመሳሳይ ደግሞ የምርጥ ዘር አቅርቦቱም ቢሆን በዘንድሮ ዓመት ጥሩ የምርጥ ዘር ስርጭት አካሂደናል። ከዚህ ባሻገር ሳሳካዋ የሚባል ፕሮጀክትም ስለነበረ ለ10 አርሶ አደሮች የግብአት የምርጥ ዘርና የማዳበሪያም አቅርቦት ድጋፍ አድርጎልን ስለነበረ እዚህ ያለንበት ክላስተር ውስጥ ተጠቃሚዎች አርሶ አደሮችም ጭምራሉና እዚህ ከስንዴ ክላስተር ከምንሰራቸው ከ9 ክላስተር ውስጥ አንደኛው የጎለልቻ ክላስተር የስንዴ ኮሞዲቲ እና ጥቁር አፈር ማጠንፈፍ አንደኛው ክላስተራችን ይሄ ነው። ስለዚህ ለዚህ ክላስተራችን አስፈላጊውን ግብአት ቀርመን ያሟላና ብዙ አርሶ አደሮች የምርጥ ዘር ተጠቃሚ ስለሆኑ እንደ መነሻ የመጀመሪያ ክላስተራችን እያካሄድ ያለንበት ሁኔታ ስላለ ምናልባት የዝናብ ሁኔታ በዚሁ በበቂ ሁኔታ የሚቀጥልን ከሆነ ጥሩ ምርት ፐር ሄክታር ስንዴ 33 ኩንታል እናመርታለን ብለን እናስባለን። በቅድም ደረጃ ያስቀመጥነው እሱ ነው። ጤፍ ደግሞ ፐር ሄክታር እስከ 26 ኩንታል እናመርታለን በሚል ሰፊ ስራ ከእርሻ ድግግሞሽ እስከ
አሁን እስከ ክላስተር እስከ ምርጥ ዘር አጠቃቀምና እስከ ግብዓት አጠቃቀማችን ድረስ በጥሩ ሁኔታ እየሄድንበት ያለንበት ሁኔታ ስላለ የተሻለ ምርት ለማግኘት እየሰራን ነው። የምንገኘው በወረዳችን 034 ቀበሌ አካባቢ ነው። የተገኘንበት መሰረታዊ ምክንያት ያው በክላስተር የእርሻ ስራ እንቅስቃሴ ለማስጀመሪያ ነው። እንግዲህ ያው እንደሚታወቀው በዚህ አመት በመኸር እርሻ ለማረስ ወደ 39118 ሄክታር አቅደን ወደ ስራ ገብተናል። ከዚህ ውስጥ ከ40% በላይ የሚሆነውን በስንዴ ለመሸፈን በእቅድ ይዘናል። በተለይ ደግሞ ክላስተርን መሰረት አድርገን ኮሞዲቲ ክላስተርን መሰረት አድርገንም እየሰራን ነው። እሱንም በእቅዳችን አካተን እየሰራን እንገኛለን። የስንዴ ክላስተር፣ የቦለቄ ክላስተርና የጤፍ ክላስተር በሚል እንደወረዳ በሶስት ዋና ዋና ሰዎች ላይ ክላስተር አደራጅተን እንገኛለን። ይሄውም ከ22000 ሄክታር በላይ በተለይ ስንዴ ብቻ ከ22000 ሄክታር በላይ በኮሞዲቲ ይሸፍናል። ይሄን ያደረግንበት ምክንያት ያው ከወቅቱ አኳያ ወቅቱ የሚፈልገው የስንዴ ምርታማነትን መሰረት አድርጎ ስለሆነ ስንዴ ላይ ማተኮሩ ለአካባቢያችን ለሀገራችን ከፍተኛ አስተዋጽኦ ስላለው ስንዴ መሰረት አድርገን እየሰራን እንገኛለን። ባለን በተሰጠን አግባብ መሰረት ከሌሎች በተሻለ ቀበሌዎች የምርጥ ዘር ስርጭት ያከናወንበት አመት ነው። ይሄ ደግሞ ከተረጂነት ወደ ምርታማነት ማሳደግ መቻልም ስለሚጠበቅብን አርሶ አደሩ በተሻለ መጠን ኑሮን ለማሻሻል በሰፊ ሁኔታ የተለያዩ ቴክኖሎጂዎችን እየሰራ ያለበት ሁኔታ አለ። ሺህ 800 ኩንታል ምርት አሰራይተን እንገኛለን። ኦልሞስት እቅዳችንን ከማቅረቦት አኳያ ከቅር በላይ ነው። ከስርጭት አኳያ ኦልሞስት 90% አካባቢ በአሁኑ ሰዓት ግብአት አሰራይተን እንገኛለን። ሙሉውን ማለት ይቻላል በአርሶ አደሮች ግብአት እጁ ላይ ይገኛል። አሁን ላይ በግብአት በኩል በምርጥ ዘር በኩል እንደዚሁ 986 አቅደን 751ን አሰራይተናል። ስለዚህ አርሶ አደራችን ለዘር ምንም የሚቸገርበት ነገር የለም ማለት ነው። በአሁኑ ሰዓት ምናልባት ሁላችንም እንደምናውቀው ከተፈጥሮ አኳያ እሱ የተፈጥሮ ችግር ስለሆነ ከዛ ውጭ ባለው ጉዳይ በአሰራርና በግብአት አቅርቦት በኩል እንደ መንግስት እንደ ቦረና አሁን ላይ ምንም ክፍተት የለብንም። አርሶ አደሩ በተቻለ መጠን ረክቷል ብሎ መውሰድ ይቻላል። አሁንም ግብአት አለን መውሰድ እንችላለን። ስለዚህ አንዱ ግብአት ስለሆነ እሱን ምርጥ ዘርም ማዳበሪያም በአግባቡ አቅርበናል ማለት ነው። ሁለተኛው የምርት ማሳደጊያ የተሻሻለ አሰራር ነው። የተሻሻለ አሰራር ማለት ለምሳሌ በመስመር መዝራት፣ አጠንፍፎ መዝራት፣ እርጥበት አቅቦ መዝራት እና የመሳሰሉትን ቴክኖሎጂዎች ይጨምራል። ስለዚህ አሁን በሁሉም አካባቢ ለምሳሌ ዛሬ 02 ላይ እንደዚሁ በጣም በሰፊው 027 ላይ በሰፊው እየተሰራ ነው። ዛሬ በክላስተር አርሶ አደሩ አምኑበት በኩታ ገጠም በክላስተር እየሰራ ነው። ክላስተር ምን አይነት ጥቅም እንዳለው በደንብ አርሶ አደራችን ተገንዝበዋል። ስለዚህ እነዚህ የተሻሻሉ አሰራሮችን ተጠቅሞ ምርት ማሳደግ የግዴታ ስለሆነ የተሻሻሉ አሰራሮችን መሰረት አድርገን እየሰራን እንገኛለን። እና እንደ ቦረና በዚህ አመት የተሻለ ምርት ለማግኘት ከወዲሁ ያው የሚያሳይ ነገር አለ። እንደ ቦረና በዚህ አመት 39618 ሄክታር 1.5 ሚሊዮን ኩንታል ለማግኘት አቅደን እየሰራን ነው የሚለው እንዲያዝ ነው። አመሰግናለሁ።
የመጣንበትም ዋናው ምክንያት የኮሙኒቲ ክላስተር ለማስጀመር የስንዴ ክላስተር ለማስጀመር ነው እዚህ የመጣ ነው። የዛሬው የማስጀመሪያ ፕሮግራም ላይ በበጎ ፈቃደኝነት ጭምር መጥቶ የሚዘራ አርሶ አደር አለ። ደስታው ማለት ነው። ዞሮ ዞሮ ከመኸር ሰብል አኳያ አርሶ አደራችን በአመለካከት ወስዶ ስራውን እየሰራ ያለበት ሁኔታ ነው ያለው። ከእለት ከእለት ከአመት አመት ምርቱን እየጨመረ እያየው በመሄዱ ምክንያት አሁን ክላስተራይዜሽን ነው አርሶ አደሩ እየዘራ ያለው። የድሮ አሰራር ቀርቶ በክላስተር ተደራጅቶ አርሶ አደሩ በተለይ የስንዴ ክላስተር ላይ ትኩረት ሰጥቶ የሚሰራ ቀበሌ ነው ያለው። በሌላውም በመስኖም ቢሆን ሲሰራ የነበረ ቀበሌ አንዱ ይሄ 034 ቀበሌ ስለነበረ ሌሎችም በርካታ ቀበሌዎች አሉን። ግን ዛሬ እያስጀመርን ያለ ነው የዚህ የስንዴ ክላስተር ነው። ከግብአት ስርጭት ማኳያ በእውነት ከስተዛሬው ለየት ያለ ስርጭት ነው የተካሄደው። ወደ 69000 በላይ እቅድ ነበረን። በእውነት በርካታ አርሶ አደሩ ምንም አይነት የግብአት ችግር የለበትም። ማዳበሪያ በወቅቱ ወስዶ ምርጥ ዘርም ወስዶ በአግባቡ ዘሩን እየዘራ ያለበት ሁኔታ ነው ያለው። ስለዚህ ፓርቲም አንዱ የመንግስትም ስትራቴጂ ምንድነው አርሶ አደሩ በዘመናዊ መንገድ አርሶ ምርት ለማግኘት የሚያደርገው ጥረት ከጊዜ ወደ ጊዜ እየተሻሻለ እየሄደ መሆኑን ለማሳወቅ ነው። ዞሮ ዞሮ እውነት ለመናገር አርሶ አደራችን ተደስቶ በአመለካከት ይዞት ስራውን በአግባቡ እየሰራ ነው። ቀጣይም ቢሆን ለዚህ መልእክት ማስተላለፍ የምንችለው አሁን ዘርቶ መተው ሳይሆን በተለይ የአረሙንና ያጨዳውንም እንደዚሁ በዘመናዊ መንገድ ስራ መስራት እንዳለበት መልእክት ማስተላለፍ እወዳለሁ። አመሰግናለሁ። እንግዲህ በዛሬው ዕለት የምንገኘው በ034 ቀበሌ ጎለልቻ ጎጥ ላይ ነው ያለነው። አርሶ አደሩ እንግዲህ አሁን ላይ ያረሳ ያለው ዘርን በክላስተራይዜሽን እየሰራ ይገኛል። ይሄን ክላስተር እንግዲህ ከዚህ ቀደም አርሶ አደሩ እየሰራ ይገኛል። ሞር በዘንድሮ ዓመት ደግሞ በትኩረት የመንግስት ስትራቴጂካል ተነርፎ እየተሰራ ይገኛል። ስትራቴጂካል ምንድነው? አንድ ቁጥር ከተረጅነት ወደ ምርታማነት በበጋ የሰራነውን የመስኖ ስራ በመኸር በመርገም ሙሉ ስራዎችን በመስራት አርሶ አደራችን ጋርና ከልማት ቡድን ጋር በተለየ ሁኔታ የልማት ቡድን ዘንድሮ የተደራጀበት ሁኔታዎች አሉ። በሁሉም ቀበሌዎች ልማት ቡድን አለ። ይህን ወስዶ ወቅቱም የአየር ሁኔታ የተለዋወጠበት ጊዜና እሊኖ የሚያመላክትበት ጊዜ ስለሆነ ትንሽ የአንድ ሳምንት ዝግየት አሳይቷል ማለት ነው። ይህን ለመከላከል ቅድመ ፕሪ ኮንዲሽን የተቀመጠበት ሁኔታ አለ። ይህም አንዱ እርጥበት እቀባ ነው። እርጥበት እቀባን እንግዲህ አርሶ አደሩ በማሳው ላይ ውሃ እንዲይዝ በማድረግ ይሄን አንድም ውሃ በሸለቆ ሸልኮ ማለፍ የለበትም የሚለውን ነባራዊ ሁኔታ ወስደን እንደ ወረዳ የጋራ አድርገናል። ቅዳሽን ወደ 68000 አካባቢ ላይ ነው። አሁን ደግሞ ለጤፍና ለተለያየ አዝርት የሚወስድ ይኖራሉ። ሙሉ በሙሉ የግብአት ችግር የለብንም። ቀርመንም እያስገባን ስለነበረ ይህን ወስደን አርሶ አደራችን ጋራ ክትትል ያስፈልጋል። በሁሉም ቀበሌዎች ቶሎ ወደ 39942 ሄክታር አካባቢ ላይ የሚታረስ መሬት ይኖራል በእንደ ወረዳ። እሱን በዘር እንዲሸፈን ታትረን መስራት ይኖርብናል የሚለውን ሀሳብ ለመስጠት ነው። አመሰግናለሁ።
ነው።